ፊልሙ የሚጀምረው በመኪናቸው ውስጥ በመሆን ፊልም ከሚመለከቱት ሰዎች መሃል አንዱ የሆነውን ሃርለን የሚባል ድሮ ወታደር የነበረና አሁን ላይ ግን የኃይለኛ ወንጀለኛ ቡድን መሪ የሆነን ሰው ከነ ፍቅረኛው ያየነው ነው። በድንገትም ሃርለን ትን ብሎት ሲያስል ፍቅረኛው ከመርዳት ይልቅ እያሸፈች ቀስ ብላ አትበላም እንዴ ትለውና በንግግሩ የተበሳጨው ሃርለንም መማታት ይጀምራል። ከተመልካቾች መሃልም አንዱ ሰውዬ ሊያስቆማቸው ሲሞክር እሱንም ወርዶ ይቀጠቅጠዋል። ፍቅረኛውንም አውርዶ ጥላትና መኪናውን አስነስቶት ይሄዳል። በሌላ በኩል ደግሞ ሩሴል የሚባል ብረት ማምረቻ ውስጥ ለ3 ዓመታት ያለማቋረጥ ሲሰራ የነበረ ታታሪ ሰው እንደለመደ ወደ ስራው ሲሄድ እናየዋለን። ከስራው ሲመለስም የታናሽ ወንድሙን መኪና በተለምዶ ቁማርተኞች ከሚሰበሰቡበት አካባቢ ቆሞ ስላየው ነገሩን ለማጣራት ወደ ውስጥ ይሄዳል። እንደፈራውም ወንድሙን ውስጥ ያገኘውና ናስኪ ወደዚህ ቆይ ብሩማን እየሰጠህ ነው የምትጫወተው ቢለውም መናገር ስላልፈለገ ያመነታል። ይዞት ወጥቶ ሲጨቀጭቀው ግን ከአራጣ አበዳሪዎች እንደሚበደር ያምንለታል። እዳው ብዙ እንደሆነ ሲነግረው ቢናደድበትም እንደ ትልቅ ወንድሙ ሊረዳው እንደሚገባ ስላመነ በቃ ቀጣዩን ደሞዜን ሲቀበል ግማሹን ከፍልልሃለሁ ይለውና አባታቸውን ለማየት አጎታቸው ቤት ሄዳሉ። ከወሬያቸውም ወንድሙ የወታደር አባል እንደነበረ እንረዳለን። ማታ ላይም ሩሴል አበዳሪ የተባለውን ሰው ለማናገር ሲሄድም ከሃርሊን ጋራ እጻ ላዘዋውርን በማለት ውስጥ ጨቃጨቅ ይደርስና ተደብቆ ይሰማቸዋል። ሃርሊንም የሩሴልን ምንም ድምፅ ሳያሰማ መግባቱ ስላነደደው ጠጋ ብሎ ምንም ሳትል መግባት ተገቢ ይመስልሃል? እኔም የምናገረው ጉዳይ ስለነበረኝ ነው ይልና ለሰውየው የወንድሙን ዕዳ በግማሽ ከፍልለትና የቀረውን ሳገኝ እሰጥሃለሁ፣ ግን እኔ እንደከፈልኩ አትንገረው። አንተ እየሰራህ መክፈልህ በጣም የሚያሳዝን ነው። ለማንኛውም ብሬን ስላመጣህልኝ አመሰግናለሁ ይለውና የሚጠጣውን ነገር ይሰጠዋል። ሩሴልም ጠጥቶት ይወጣና መንዳት እንደጀመረ ከሆነ መኪና ጋር ይጋጫል። ሲጠጋም ውስጡ የነበሩት እናትና ልጅ እንደሞቱ ያስተውላል። ጠጥቶ ስለነበረም ጥፋተኛ ተብሎ 3 ዓመት እንዲታሰር ይፈረድበታል። ወንድሙም የተመላለሰ ሲጠይቀው አባታችን ታሟል፣ በዛ ላይ እኔም ግዳጅ ልወጣ ነው። አንተስ እንዴት ነህ? ደህና ነኝ። አንተ ግን በደንብ ተጠንቀቅ፣ ለአባታችንም ቢሆን ጸልይለታለን። እስር ቤት ውስጥም ያለምንም ችግር ለመፈታት ስላሰበ ከየትኞቹም ወንጀለኞች ጋር እራሱ ላለማነካካት ይወስናል። ሆኖም ግን እስረኞቹ እራሱን እየቆለለና እየናቃቸው ስለመሰላቸው በጣም ይነድዱበትና መተናኮል ጀምራሉ። ከ1 ዓመት በኋላም ወንድሙ ከግዳጁ ተመልሶ ይመጣና አባታቸው ከ3 ቀን በፊት እንደሞተ ይነግረዋል። ሩሴልም አጠገብ ሆኖ ሊንከባከበው ባለመቻሉ በጣም ያዝንና ያለቅሳል። ከጥቂት ጊዜያት በኋላም እንዳቀደው ባህሪውን ስላስተካከለ እንዲላቀቅ ይወሰንለታል። እንደወጣም ወንድሙ ይቀበለውና ደስ ብሏቸው ተቃቀፋሉ። ቤት ከመሄዳቸው በፊትም የአባታቸውን መቃብር ለመጎብኘት ይሄዳሉ። ማታ ላይም ወንድሙ ውትድርናውን ትቼዋለሁ፣ በድጋሚ ወደ ግዳጅ መሄድ አልፈለኩም፣ ምንም ነገር ብታረግ ደግፋለሁ፣ የራስ ምርጫ ነው ይለውና አንድ ቀንም የድሮ ፍቅረኛውን ፖሊስ እንዳገባችና ደስተኛ እንዲሆነች ሲያያት አሁን ድረስ ሊረሳት ባይችልም ደስተኛ በመሆኗ ህይወቷ ላለመመጥበጥ ይወስናል። ወደ ብረት ማምረቻ ፋብሪካውን በድጋሚ ገብቶ መስራቱን ይጀምራል። ወንድሙም እሱ በታሰረበት ጊዜያት በሙሉ መበደር ባለማቆሙ የተቆለለ ዕዳውን ለመክፈል ሲል ተደባዳቢ ይሆናል። ሲጋጠመው የነበረው ሰውም ቀለል አድርጎ ሊሸነፍለት ቢያስብም ቤተሰቦቹ ሲናገርበት እራሱ መቆጣጠር አቅቶት ያለማቋረጥ ሲመታው በግድ ያለያዩአቸዋል። ጥሉን ሲመለከት የነበረውና ወንድምየው እንዲሸነፍ አስይዞ የነበረው አበዳሪም በመሸነፉ እየተበሳጨ ይሄዳል። ወንድምየውም በጣም ይቅርታ፣ በቀጣዩ ከሰርኩንም ጭምር ከፍላለሁ። አያስፈልግም፣ ስሜትህ እንደዚህ መቆጣጠር የማትችል ከሆነ ከወንድምህ ጋር ብረት ማምረቻ ውስጥ ብትሰራን የሚሻልህ። ያን ማድረግ አልችልም፣ እዛ መስራቱ ለእኔ በጣም አሳፋሪ ነው። ሩሴልም ቀኑን ሙሉ ስራ ውሎ ወደ ቤቱ ሲመለስ ደም የነካውን ፋሻ ያየዋል። የወንድሙን እጅ ሳይም ተደባዳቢ እንደሆነ ይገባውና ሁሉንም ነገር ትተህ በሰላም መኖር መጀመር ይኖርብሃል፣ ከኔ ጋር መስራት እንድትጀምር ፈልጋለሁ። እሱን ማድረግ አልችልም፣ ከግዳጅ ከተመለስኩ በኋላ ከባድ ድብርት ውስጥ ገብቼ ነበር። ያረጋጋኝ ብቸኛ ነገር ቢኖር መደባደቡ ብቻ ነው፣ ማቆም አልፈልግም በቃ ብሎ ጮህበታል። ሩሴልም እንደምንም ድፍረቱን ሰብስቦ የድሮ ፍቅረኛውን በድጋሚ አብረው እንዲሆኑ ሊጠይቃት ቢሄድም እሱን ማድረግ አልችልም፣ ለምንድን የማትችይው? አብሮሽ ያለውን ሰው ያን ያህል ትወጂዋለሽ? እኔ ረስተሽኛል ማለት ነው? አርግዣለሁ፣ ልጅ ለወልድ ነው ብላ እያለቀሰ ትሄዳለች። ወንድሙም ቢሆን አበዳሪው ጋር ሄዶ ትልልቅ ግጥሚያዎች የሚደረጉበት ቦታ እንዳለ ሰምቻለሁ፣ እዛ እንዲዳርገኝና ያለብኝን ምዳ በቶሎ ልክፈል። ያ ቦታ ለማንም የሚሆን አይደለም፣ ብዙ ጊዜ የፈለጉት ሰው ብቻ ነው የሚያሸንፈው፣ ህይወትህንም ሊያሳጣህ ይችላል እኮ፣ በፍጹም አልፈቅድልህም ቢለውም ድርቅ ስላለበት የውድድሩ አዘጋጅ የሆነው ሃርለን ጋር ይደውለታል። በነጋታውም ሩሴል ካጎቱ ጋራ ለአደን ለመሄድ ይስማማል። በሌላ በኩል ወንድሙ ከአበዳሪው ጋራ በመሆን ውድድሩን ወደሚያዘጋጀው ሃርለን ጋር ሄዳሉ። እንደደረሱም አበዳሪው ከሃርለን ጋራ ቢያስተዋውቀውም
ያን ያህል ጎበዝ ተጋጣሚ እንኳን አይመስለኝም። እርግጠኛ ነህ ግን ችሎታ አለህ? በትክክል አለኝ። የቀድሞ ወታደር ነበርኩኝ። ካላመንከኝ ካንተ ጋር መጋጠም እንችላለን። ችሎታዬንም በዛው ታየዋለህ። ወታደር ከነበርክ ታዲያ ለምን ከገዛ ዜጎች ጋር ለመጋጠም ትመጣለህ? ብሩ ስለሚያስፈልገኝ ነው። ጥሩ፣ አንተ ውጪ ጠብቀን፣ እኛ ብቻችን እናውራ ይለውና ያስወጣዋል። ትንሽ ቆይቶ አበዳሪው ይወጣና ውድድሩን መሸነፍ እንዳለበት ይነግረዋል። ወንድሙም ንዴቱን መቆጣጠር ስለማይችል ለመስማማት ባይፈልግም አማራጭ ስለሌለው ይቀበለዋል። ሩሴልና አጎቱ ለአደን ወደ ጫካው ይደርሱና ሁለቱም በየመንገዳቸው ይሄዳሉ። ሩሴልም ፊት ለፊቱ ታዳኝ እንስሳ አይቶ ቢያነጣጥርም ሊገለው ሲል ግን ስላሳዘነው መልሶ ይተወዋል። ወንድምየውም ወደ ግጥሚያው ከመግባቱ በፊት አበዳሪው በድጋሚ ምንም ቢፈጠር መሸነፍ እንዳለበት ያስጠነቅቀዋል። ግጥሚያው እንደተጀመረም ወንድምየው ብልጫውን ይወስዳል። ተጋጣሚው መሳደብ ሲጀምር እንደለመደው ንዴቱን መቆጣጠር ያቅተውና ሲመታው አበዳሪው ወዲያው ጠጋ ብሎ ደጋግሞ የጠራውና ቃል የገባውን ያስታውሰዋል። በመጨረሻም ወደ ራሱ ተመልሶ እንደተባለው መቀጥቀጥ ይጀምራል። እነ ሩሴልም አድናቸውን ጨርሰው ሲመለሱ በተመሳሳይ ሰዓት ወንድም ተብየው ራሱን እስኪስት ድረስ ይቀጠቀጣል። አበዳሪው መሸነፋቸውን አምኖ ከመሞቱ በፊት ጨዋታውን ያስቆመውና ይዘውት ይወጣል። ሃርለንም ቃል በገባው መሰረት ብሩን ይሰጣቸዋል። ወደ መኖሪያቸው ሲመለሱም አበዳሪው ብሩ ሊዘርፋቸው እንደሚመጡ ስለገመተ በስልኩ መቅዳት ይጀምራል። እንዳሰበውም ወዲያው ከፊታቸው ብዙ መኪኖች ይቆማሉ። ሃርለንም ደልቀቅ እያለ ከመኪናው እንዲወርድ ቢጠይቀውም ስላልተስማማ ወዲያው ይገለዋል። ከዚህ በፊትም እጽ ለማዘዋወር ፈቃደኛ ባለመሆኑ ተናዶ ስለነበረ በመበቀሉ በጣም ደስ ይለዋል። ወንድምየውንም ወደ ጫካ ውስጥ ወስዶ ይጨርሰዋል። ሩሴል ወደ ቤቱ ሲመለስም ወንድሙ ያስቀመጠለትን ደብዳቤ ያገኘውና ለተናገረውና ላደረገው ነገር በሙሉ ይቅርታ ጠይቆት የመጨረሻ ግጥሚያውን አድርጎ ብሩን ይዞ እንደሚመለስ እዳቸውንም ከፍሎ አብሮት እንደሚሰራ የገባውን ቃል ሲያየው ደስ ይለዋል። በነጋታው ግን የድሮ ፍቅረኛው ባል የሆነው ፖሊስ በሩ ላይ ሲመጣ እሷን ስላገኛት የተናደደበት ስለመሰለው ቢደነግጠም ወደ ፖሊስ ጣቢያ ወስደውት ትናንትና ከወንድምህ ጋር የነበረው ሰው ሞቶ ተገኝቷል። ወንድምህ ግን አሁንም ድረስ ማግኘት አልቻለም። ይህንን ነገር ያደረገው ሃርለን እንደሆነ ብናውቅም ያለበትን የሚነግረንም ሆነ እዛ ከተማ ውስጥ ሊተባበረን የሚችል ሰው ስለሌለ ምንም ነገር ልናደርግ አልቻለም ሲለው በጣም ተናዶ ይወጣና አጎቱ ጋር ሄዶ እንዲረዳው ይጠይቀዋል። ተያይዘው ወንድሙ ወደ ሄደበት ከተማ እሱን ፍለጋም ሄዳሉ። በየቤቱ እያንኳኩም ሃርለን የሚባል ሰው የት እንዳለ ቢጠይቁ ማንም አውቃለሁ የሚላቸው ሰው ማግኘት ሳይችሉ ይቀራሉ። ማታ ላይም ዱርዬዎቹን ያዩዋቸውና ሩሴል እጽ መግዛት እንደሚፈልግ ይነግራቸዋል። እነሱም አጎቱን ሲያዩት ፖሊስ ለመሰላቸው ምንም ነገር እንደማያውቁ ለማስመሰል ቢሞክሩም አንዱ ጓደኛቸው እስር ቤት እያለ እንደሚያውቀው ሲናገር ያምኑትና ወደ ቢሮአቸው ይዘውት ሄዳሉ። እሱም እንደ ቀልድ አስመስሎ ሃርለን የት እንዳለ ይጠይቃቸዋል። ያሉበት ቦታ የሱ መሆኑን ካረጋገጠ በኋላም እቅድ ለማውጣት ወስኖ ካጎቱ ጋር ሲመለስ ፖሊሶች ያስቆማቸውና ወደ ቤት ተመለሱ፣ ምርመራው ላይ ጣልቃ እየገባች ከሆነ አንተም በድጋሚ ልትታሰር እንደምትችል እወቀው ብሎ ያስጠነቅቃቸዋል። ሆኖም ግን ሩሴል አብሮት ያደገውን ወንድሙን እያስታወሰ በጣም ይረበሻል። በነጋታውም ወደ ስራ ሊሄድ ሲለም ፖሊሱ ወንድሙ ሬሳ እንደተገኘና እሱ ጣልቃ የማይገባ ከሆነ ሃርለንን እንደሚያስሩት ቃል ስለገባለት ብዙ ካሰበበት በኋላ ሃርለን ያለበትን ቦታ ያሳውቃቸዋል። እነሱም የሰጣቸውን መረጃ ተከትለው ሃርለን አለበት የተባለበት ቦታ ቢሄዱም ቤቱን ባዶ ሆኖ ያገኙታል። የደረሰበትን ሳያውቁ ወራቶች ያልፋሉ። ሩሴል ምንም አይነት ውጤት ላይ ባለመድረሳቸው በጣም ይበሳጫል። የወንድሙን ሞትን በራሱ እጅ መበቀል እንዳለበት ይወስናል። ወደ አበዳሪው ቢሮ ሄዶም የሃርለንን ቁጥር ማፈላለግ ይጀምራል። ረዳቱ ሊያስቆመው ቢሞክርም እሱም እራሱ አደጋ ላይ እንዳይወድቅ እንዲሄድ ይነግረዋል። ከብዙ ፍለጋ በኋላም ስልኩን ያገኘውና ደውሎለት ትልቅ የሚሰራ ስራ ስላለ እንዲገናኙ ይቀጥረዋል። ሃርለንም ብዙ ብር ስለነበረ ሊያገኘው ይስማማና አንድ ሰው ይዞም ይሄዳል። ሩሴልም እስኪገቡ ድረስ ተደብቆ ይቆይና ቀስ ብሎ ተከትሏቸው ይገባል። ሃርለንም ሂድ ሲባል አልሰማ ያለውን ረዳቱን ያገኘውና እውነቱን ስለደረሰበት ይገለዋል። ሩሴልም ወደ ቢሮ ሲገባም ሃርለንም ቀድሞት ይወጣል። ሌሊቱን ሙሉ ሲፈላለጉ ቆይቶን በመጨረሻ ሩሴል ከተደበቀበት ሲወጣ አናቱን ይመታዋል። ፖሊሱም መረጃው ስለደረሰ ወዳሉበት ቦታ በቻለው ፍጥነት ለመድረስ ይሞክራል። ሩሴልም እያሳደደ ሃርለንን ይተኩስበታል። ሲወድቅም እንድታስታውሰኝ ፈልጋለሁ፣ ገለህ ጫካ ውስጥ የቀበርከው ልጅ ወንድሙ ነኝ ብሎ ዝም ሲለው ይቅር ሊለኝ ነው በሚል ተስፋ እያነከሰ መሄድ ይጀምራል። በዛም ሰዓት ፖሊሱ ይደርስና ሩሴል እንዳታረጋው እጁን ሊሰጥ ፍቀድለት፣ ከገደልከው ግን በድጋሚ ትታሰራለህ ቢለውም ለወንድሙ መበቀል እንዳለበት ስላመነ ይተኩስበታል። ሆኖም ግን ፖሊሱ በድጋሚ እስር ቤት እንዲገባ ስላልፈለገ ሃርለንን እሱ እንደገደለው ይናገርና እንዳተረፈው ሲያሳየን ፊልሙ ይጠናቀቃል።